በታችሁ ዛሬ ለየት ባለ ቪዲዮ ነው የመጣ ነው። እንዴት የ9ኛ ክፍል ሙሉ እስካሁን የሰራናቸው ቪዲዮዎችና ደግሞ የ12ኛ ክፍል ሙሉ እስካሁን የሰራናቸው በተጨማሪ ደግሞ የተለያዩ የሰራናቸው ጥያቄዎች እንዴት በቀላሉ ማግኘት እችላለሁ፣ ተጨማሪ ደግሞ የተለያዩ ጥያቄዎች ሾርት ኖቶች እና እንዴት ማግኘት እችላለሁ የሚለው ነገር በዚህ ቪዲዮ አሳያችኋለሁ ማለት ነው። መጀመሪያ ወደ ዩቲዩብ እንገባለን። ወደ ዩቲዩብ ከገባን በኋላ ወደ እኔ ቻናል ትገባላችሁ ማለት ነው። የኔ ቻናል ያው ስሙ ጂኦ ዊዝ ሀብቴ ነው የሚለው። ከዛ ወደ እኔ ቻናል ከገባችሁ በኋላ እዚህ ጋር ፕሌይሊስት የሚል አለ። እዚህ ጋር ፕሌይሊስት የሚል አለ። ይሄኛው ፕሌይሊስት የሚለው አለ። ወደዚህኛው ትገባላችሁ ማለት ነው። ወደ ፕሌይሊስት ከገባችሁ በኋላ ወደ ፕሌይሊስት ከገባችሁ በኋላ እነዚህ የተለያዩ ፕሌሊስቶች ያመጣላችኋል ማለት ነው። ለምሳሌ ኤ ከላይ ያለው ምንድነው ጂኦግራፊ ኬሽን ይላል ማለት ነው። የጂኦግራፊ የተለያዩ ኬሽኖች ለምሳሌ የሰራንባቸው ወይም ጥያቄዎችን ለማግኘት በዚህኛው ውስጥ ገብታችሁ ነው ማግኘት የምትችሉት ማለት ነው። ሌላኛው ሁለተኛው ፕሌሊስት ምንድነው? ጂኦግራፊ ግሬድ 9 ጂኦግራፊ ነው። ግሬድ 9 ጂኦግራፊ ከዩኒት 1 ጀምረን እስካሁን የሰራናቸውን ሙሉ በዚህ ማግኘት ትችላላችሁ ማለት ነው። ሙሉ ይሄው ጂኦግራፊ ከመጀመሪያ ጀምሮ ያሉ ናቸው ማለት ነው። ሙሉ በዚህኛው ማግኘት ትችላላችሁ። ሶስተኛው ምንድነው? የ12ኛ ክፍል ደግሞ ይሄው ሙሉ በዚህኛው ማግኘት ትችላላችሁ ማለት ነው። ሙሉ ወደ ሌላ ሳትወጡ ወደ ሌላ ሳትሄዱ ጂኦግራፊ 12ኛ ክፍል ከዚህ ሙሉውን ትምህርት ወይም ደግሞ እስካሁን የተማማርናቸው እንትኖች በዚህኛው ገብታችሁ ሙሉውን ቪዲዮ ማግኘት ትችላላችሁ ማለት ነው። ሌላኛው እንዴት ፓወርፖይንቶች ወይም ደግሞ ጥያቄዎች የኢንትራንስ የተለያዩ አመት የተሰሩ ጥያቄዎች እኛ ቪዲዮ እየሰራንባቸው ያሉ ሾርት ኖቶች እንዴት ማግኘት እችላለሁ ካላችሁ መጀመሪያ ወደ ዲስክሪፕሽን የኔ የቻናሉ ዲስክሪፕሽን ውስጥ ነው የምትገቡት ማለት ነው። ያ ዲስክሪፕሽን እንዴት ነው የምትሉት ማለት ነው። ለምሳሌ እዚህ ጋር ሞር የሚለው ስትነኩት ወደዛ ይወስዳችኋል ማለት ነው። ከዛ ወደዚህ ከገባችሁ በኋላ እዚህ ጋር ምን የሚል አለ ማለት ነው። እዚህ ጋር ቴሌግራም የሚል አለ። ቴሌግራሙን እንጫነዋለን ማለት ነው። ያው እንጠብቀዋለን፣ ምክንያቱም ወደዛ ከዩቲዩብ ክሮም ውስጥ ገብቶ ሪዳይሬክት አድርጎ ስለሚገባ ከዛ እንጠብቀዋለን ማለት ነው። ከዛ በኋላ ቀጥታ ወደ ግሩፕ ያስገባናል ማለት ነው። ለምሳሌ ይሄ የጂኦ ዊዝ ሀብቴ የሚል ግሩፕ ነው። የተለያዩ ጥያቄዎች አሉ። ይሄው እዚህ ጋር እነዚህ ጥያቄዎች እና ደግሞ የተለያዩ ቪዲዮዎችም አሉ። እነዚህ ሾርት ኖቶች ጥያቄዎች፣ በተጨማሪ ደግሞ የየዩኒቱ ሾርት ኖቶች ሙሉ በዚህኛው ነው ማግኘት የምትችሉት ማለት ነው። እና በቀላሉ እንደዚህ እያደረጋችሁ ማግኘት ትችላላችሁ ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። እና ደግሞ የተለያዩ ጥያቄዎችን ሙሉ የ12ኛ ክፍል ጂኦግራፊ ኢንተራንስ ከ2015 ጀምሮ እስከ 2017 ያሉትን ሁሉ የምታገኙት በዚህኛው ቻናል ይሆናል ማለት ነው። እስከዚህ ሰዓት ስላዳመጣችሁኝ ከልብ አመሰግናለሁ። ቻናሉን ሰብስክራይብ በማድረግ እንድትተባበሩኝ ስል በአክብሮት እጠይቃለሁ። መልካም ሰንብቱ። ቻው።